ረፉ ይህ የአባ ጊዮርጊስ ዘጋስጫ ታሪክ ነው። ከመቃብር በላይ የሆነ ኃይል፣ ከንጉስ የጠነከረ ስልጣን፣ ከሰው ዕውቀት በላይ የሆነ ጥበብ። ይህ የተራ ምድራዊ ባለስልጣን አሊያም የኃያል ጀግና ሰው ታሪክ አይደለም። ደንቆሮ ተብሎ የተናቀ ወጣት በድንጋይ ወፍጮ ቤት ስለተደበቀ ስለ አንድ ምስኪን ሰው ነው። ጉዟችንን ወደ መካከለኛው ዘመን የኢትዮጵያ ከፍተኛ ትምህርት ተቋም ወደ ሐይቅ እስጢፋኖስ የኢትዮጵያ ኦክስፎርድ እና ሃርቫርድ አደረግን። የሊቃውንት መፍለቂያ ዕውቀት የሚቀዳባት የቤተ ክርስቲያን ብርሃን የሚፈነጥቅባት ታላቅ ዩኒቨርሲቲ በዚህ ቦታ ላይ ነበር። ሊቅ የመሆን ፍላጎት፣ መጽሐፍን ለመመርመር፣ ሚስጥራትን ለመተርጎም፣ ቅኔ ለመቀኘት የሚጓጓው ወጣቱ ጊዮርጊስ ፊደል ለመቁጠር ብቅ ያለው። የዚህ ወጣት ህልም ታዲያ ባጭር ነበር የተቀጨው። ፊደል ለመቁጠር ቢቀመጥ አንዳች ነገር ነው አልገባ ያለው። ባለበት መርገጥ ሆነ። 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ሆነ። አሁንም አንዳች ነገር አይገባውም። ሁሉም ሲተኛ እሱ ግን ያለቅስ ነበር። ጊዮርጊስ ለምን ፈጠርከኝ? ለምን ደንቆሮ ሆንኩ? 5ኛ ዓመት፣ 6ኛ ዓመት፣ 7ኛ ዓመት ደረሰ። የ7 ዓመት ጨለማ። በ7 ዓመት አንድም ፊደል እንዳልተያዘው የተመለከቱት መምህር ነበሩ። ወደ ቤትህ ተመለስ፣ ከዚህ አልሆነህም፣ በሌላ ሙያ ተሰማራ ሲሉ ሊመልሱት የሞከሩት። ታዲያ የጊዮርጊስ አባት ህዝበ ጽዮን ወልጄ ለእግዚአብሔር ከሰጠው ቆይቻለሁ፣ ስጦታ ደግሞ አይመለስምና እግዚአብሔርን በደጁ ሆነ ተማጸነው፣ በሌላ ስራም እንጨት ሰብረህ ውሃ ቀድተህ ፈጭተህም ቢሆን በወፍጮ አገልግል ሲሉ ነበረ ልጃቸውን መልሰው ወደዚህ ቤተክርስቲያን የመለሱት የላኩት። እንደታዘዘውም ወጣቱ ጊዮርጊስ ገዳሙን በጉልበቱ ሊያገለግል ወደ ወፍጮ ቤት ገባ። ቀን ቀን ወፍጮን ይፈጫል፣ ሌሊት ግን ያለቅሳል። ዕውቀቴ የተሰወረብኝ በኃጢአቴ ነውና ይቅር በለኝ ይላል አምላኩን ብሎ ለፈጣሪው ይጠይቃል። እመቤቴንም ይማልዳል። ጓደኞቹ ሲማሩ እሱ ግን ይፈጫል። በቀን ወፍጮ በሌሊት እንባ፣ በቀን ላብ በሌሊት እንባ። 7ኛ ዓመት ሞላ። ወጣቱ ጊዮርጊስ በተኛበት ነበር አንዳች ኃይል የመጣው። ሐይቅ እስጢፋኖስ ቤተ መቅደሱ በብርሃን ተሞላ። የፀሐይ ብርሃንን የሚያስንቅ፣ የጨረቃን ድምቀት የሚያደበዝዝ ሰማያዊ ብርሃን። የለመኑት ይደረግ፣ የጠሩት ይሰማ ግድ ነውና የዓለም ሁሉ እናት፣ የመጽናናት ሁሉ ምንጭ የሆነች እመቤታችን መለሰችለት። ለ7 ዓመት እንባ አንድ መልስ መጣ። የእግዚአብሔር ድንቅ ስራ በአንተ ላይ እንዲገለጥ ነው። የብርሃን ጽዋ ከያዘው ከቅዱስ ኡራኤል ጋር ሰማያዊ የሆነውን የብርሃን ጽዋ ልቦናን ከጠጣ በኋላ ጊዮርጊስ ሌላ ሰው ነው። ነጋ። የእግዚአብሔር ጥበብ ወደ ጊዮርጊስ ገባ። ፊደላት ሕያው ሆኑ። መምህራን ደነገጡ። ሊቃውንት ያልደረሱበትን ጥበብ ከተማሪነት ወደ ሊቅነት በአንድ ቀን። ለእግዚአብሔር ይሳነዋልን? አንገቱን ደፍቶ በወፍጮ ቤት ያገለገለው ጊዮርጊስ ዕውቀትና ብርሃን በሱ ቢገባ ነበር ብዕርን ያነሳው። ነገር ግን ጊዜን አልፈጀም። ከድቁና ወደ ቅስና፣ ከቅስና ወደ ምንኩስና፣ ከዛም ነበር ብዕርን ያነሳው። መጽሐፍ ጀመረ ጊዮርጊስ። ድርሳናት፣ የጸሎት መጽሐፍት፣ ውዳሴ መስቀል፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የመዓልትና የሌሊት መጽሐፍተ ቅዳሴያት፣ የፍታቴ ጸሎት፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ እንዚራ ስብሐት፣ አርጋኖን፣ ውዳሴ፣ ፍካሬ ሃይማኖት፣ ውዳሴ ሐዋርያት፣ ሆህተ ብርሃን፣ መጽሐፈ ሚስጥር፣ ሕይወተ ለማርያም፣ ተአምኑ ቅዱሳን፣ ጸሎተ ዘቤተ ውስተ ቤት፣ ውዳሴ ስብሐት፣ ሰላምታ፣ ጸሎተ ማዕድ፣ ቅዳሴ እግዚአብሔር፣ መዝሙረ ድንግልና፣ ከዛም በላይ 12,000 በላይ መጽሐፍት ነበር የጻፈው። ለእግዚአብሔር ምን ይሳነዋል? እግዚአብሔር እንዴት ነው ብትሉ፣ እግዚአብሔር እንዲህ ነው። የመከራው ምሽት ሲያልቅ የክብር ማለዳ ይወጣል። ሰው ይወለዳል፣ ይኖራል፣ ይሞታል።